ጭራሽ የመጨረሻው ዘግናኙን ቃል እንደነገራችሁ ከፈለጋችሁ ነብዩን ሰለላሁ ዐለይሂ ወሰለም መታዘዝ በአላህ ላይ ማሻረክ ነው ያለው። በግልጽ ቋንቋ ሙሽሪክ ናቸው አሉ። እንዴት ስንላቸው የኛዎቹም ነገ ሲያድጉ እዛ መድረሳቸው አይቀርም። አላህ ያሳካላቸው። ስለዚህ ሐዲሱን አንቀበልም ካሉ ቁርአኑን እንዴት ተቀበሉ ታዲያ? እኛ ሐዲስን በመቀበላችን በሰላም እንሄዳለን። እናንተ ሐዲሱን ኢንካር ካረጋችሁት ምን ልታረጉት ነው? ቁርአኑን የማይመልሱትማ ብዙ ጥያቄ እኮ የነሱ ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብሎ አወጀ። በራሱ መስጊድ ላይ ገደሉት ነው ማለት ነው። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሷል አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረክይ ማለት አይደለም። ይሄ መቆም ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአን ላይ ሐራም የሚል የለም ነው ያለው። የሀገር ቤቱ ገና ስላቆጠቆጠ ነው ይሄ ያልወጣው እንጂ እነማን ናቸው የመሯቸው ከየት ነው የሚያገኙት የሚለው የታወቀ ነው። ለመጀመሪያ ጊዜ በቁርአን ላይ ሱና የሚባል በሽታን አምጥቶ የጨመረብን ኢማም ሻፊ የሚባል ነው ይላሉ። አላህ ይጠብቀን ከእንደዚህ አይነት ነገር።